ትንሽ ገንዘብ አለው የሚባል ሰው የሱን ወሬ ሰው እንዴት እንደሚያዳምጥ እንኳን ቼክ ይወስድ አፉን ከፍቶ ነው የሚያዳምጥ ያንተ ወሬ ማን ይሰማል ብር ከሌለ ደሃ ከሆንክ so you have to do something በቃ you have to change your life you have to change your behavior ትናንትና የነበረህን ጠጪነት አውጦ የነበረብህን የገንዘብ መበተን አቁም ወሬ እንዲደመጥልህ ከፈለክ ሰው እንዲሰማ ከፈለክ ከዛ በተረፈ ልንገር ድህነት ተመችተው የኖርክ ከሆነ በቃ ደሃ ሆነህ ትሞታለህ ምንም ችግር የለውም ግን እንደ ድህነት መጥፎ ነገር የለም እንደ ድህነት በህይወትህ አንገትን የሚያስደፋ ነገር የለም ማን ዞር ብሎ ያያል ንገረኝ እስቲ ማንስ ኮሜንት ያደርጋል ያንተን ቪዲዮ እኔ አሁን ደሃ ነኝ ብል ፎሎ ታደርጉኛላችሁ እስቲ ንገሩኝ ሲሪየስ ነው ደህና መነግራችሁ ሊኖር ይገባል መሰረተ ለመለወጥ ራስን ለማዘጋጀት ዝግጁ መሆን መቻል አለበት አለበለዚያ ድህነት ማታ እየተኛ አለባሌ ቦታ እየዋልክ ዱርዬ እየሆንክ ሌብነትን የምታስብ ከሆነ በተለይ ይሄ አቋራጭ ቢዝነስ የምትፈልግ ከሆነ የሆነ ሰዓት ላይ ፖሊስ ይዛት ትታሰራለህ አለቀልህ ስለዚህ ድህነት አይመቸኝም ብለህ ነው ማሰብ ያለብህ እንደ ድህነት መጥፎ ነገር የለም እርኩስ የተረገመ ሰይጣን ድህነት ብለህ አስብ አለበለዚያ ድህነት ከተመቸህ ነፍሴ አደጋ ውስጥ ነህ ድህነት በዚህ ዓለም ለማንም አይመችም እናት አባት አይወዱም ነው ይሄንን ደሃ ከሆንክ ታላቅ ወይ ታናሽ ሀብታም እሱ ነው የሚከበረው ካንተ በላይ አይደለም ባዳ ተው አይፈልግህም ሲጀመር ወሬንም አይፈልግም በጉልበት ነው የምትሄድበት እሱ ፈልጎ አትሄድም ግልጹ ነው የምነግርህ እኔ እናት አባትህ እንኳን ታናሽ ሀብታም ከሆነ ለታናሹ ነው ክብር ያላቸው ድህነት አይኑ ይጥፋ ሳሲት የድህነትን አይን ማጥፋት ነው ያለብህ እንጂ እንዴት ነው ድህነት ተመችቶኛል ብለህ የምትኖረው ነው እስቲ ራስን ጠይቀው ሀብታሙ ጓደኛ ወይ ደግሞ ድሮ የምታውቀው አንድ ሀብታም ፍሬንድ ሊኖር ይችላል እሱ ለአንተ አንድ ናችሁ አይደላችሁ እሱ ድህነት አይመቸኝም ብሎ እየኖረ ስለነበረ እየተመቸው አይደለም አሁንም ደሃ አይደለም በቃ አንተ ግን ድህነት ተመችቶኛል ብለህ እየኖርክ ከሆነ ትረስት ሚ አይምሮ ሁሌ ድህነትን ነው የሚያስበው ይሄ ሞቲቬሽናል ስፒከር የምናምን ጉዳይ አይደለም ድህነትን አትራክት ባረከው ቁጥር ሁሌም ድህነት ነው አጠገብህ የሚመጣው ችግር ነው የሚመጣው አጠገብህ መከራ ጭንቀት ነው የሚመጣው ስትረስ ነው የሚመጣው ኖርማል ጤነኛ ጭንቅላት ያለህና ተስፋ ያለ ሰው ኮሜንት ላይ አይሳደብም ለምን ብሎክ እንደማረገው ያውቃል ምንም አይደንቀኝም እኔ ሰው ብሎክ ማረግ አይጠቅመኝም ያሰው ሲሪየስ ነው ደህና ማለት በጣም መናደድ አለባችሁ ድህነት እናንተ ጋር ከሆነ በቃ በጣም መበሳጨት አለበት እንጂ ተመችቶኛል እንዴት አርጎ አረ ወላሂ አይመችም ነፍሴ ድህነት ነው ታናሽ ሀብታም ነው የሚያከብሩት እስቲ 4-5 ልጅ ናቸው ቤት ውስጥ ሀብታሙ ልጅ እንዴት ይከበራል እስቲ አስቡት ወሬው እንኳን እሱ ነው የሚጣፍጠው አንተ እኮ አራተኛ ታላቅ ልትሆን ትችላለህ እሱ ሀብታም ነው በቃ በኤኒዌይስ ስማርት ነው እናት አባቱ በህይወት እያሉ የቤት ኪራይ አይከፍልም የሆነ ልጅ ነገር አድርጎ ብር ይዟል አንተ ግን እናት አባት ቤት እየኖርክ ኪራይ ሳይኖርብህ ምንም ወጪ ሳታወጣ በቃ የኔ እናትና የአባት ቤት አለ እያልክ ጊዜህን አጥፍተህ ሊሆን ይችላል እሱ ግን እናት አባቱ በህይወት እያለች እቺን የቤት ኪራይ ከበር ማድረግ አለብኝ ምግቤን እናት አባቴ ከበር እያደረጉልኝ ስለሆኑ I have to do something ብሎ ዝቅ ብሎ ሰርቶ ብር አግኝቷል ትረስት ሚ ቤተሰቦች አንድ ነገር ሲሆኑ ታዝናለህ የእናት የአባት ሀብት ደግሞ መቼም ልጅ ሆኖ አያውቅም ጠይቅ ማንን እውነቴን ነው የምነግረው ወንድሜ አባት ሚሊዮነር ሊሆን ይችላል እናት ሀብታም ልትሆን ትችላለች አንዳቸው ግን ፈጣሪ ያምጣብህ አንዳቸው አንድ ነገር ሲሆኑ ወይ በእዳ ውስጥ ነው ያሉት ንብረቱ እንዳለ በእዳ ይሄዳል ወይንም ደግሞ አንተ ሲምፕል ያገኘው ገንዘብ ይሆንና ታጠፋዋለህ ይጋየል ጭፈራ ቤት ይሄድ ገንዘብን ታጠፋዋለህ ስለዚህ እናት አባት በህይወት እያሉ እናት አባት ቤት የቤት ኪራይ እነሱ እየኖርክ እነሱ ምግብ እየበላ ስማርት ኮንክ ዛሬ ነው ህይወትን ለመለወጥ የምትጥለው አለዛ የእናቴ ሀብት አለ የአባቴ
ዛሬ ሊገዙልኝ ይችላሉ፣ የሆነ ነገር ሊያደርጉልኝ ይችላሉ። ወላሂ ብዙ ሰው አይቻለሁ። የብዙ ሀብታም ልጆች ቤተሰብ አውቃለሁ። ወይ ባንክ ይወስድባቸዋል ንብረቱ፣ ወይንም ደግሞ ባንክ እንኳ ባይኖርበት አንተ ጋር ብሩ ሲመጣ ሳታውቀው ታጠፋውና መጨረሻ የተበላሽ እንዲያውም ህይወትን ሊያስጠፋ ሁሉ ይችላል። ያ ብር አንተ ጋር ሲመጣ የተባረከ ልጅ ካልሆነ በስተቀር። የተባረከ ልጅ ደግሞ የሚሆነው በተለይ እናት አባቱ በህይወት እያሉ አንተ ያንን ቢዝነስ አፕግሬድ ማድረግ ከቻልክ ኢት ሜክ ሴንስ ዛትስ ራይት። አለበለዚያ ግን እናት አባቴ ሀብታም ናቸው እያልክ ጊዜህን እያጠፋ በርጫ ቤት እየዞርክ መጠጥ ቤት እየዞርክ ሌላ ድራግ ውስጥ እየኖርክ እናት አባት አንድ ነገር ሲሆኑ ገንዘቡ አብሮ ነው የሚወርደው። ወገን የፈለገ ሚሊዮን ብር ቢኖር ገቢ ከሌለ ይጠፋል፣ ያልቃል ያ ብር። ስለዚህ if you smart enough do the best today። ድህነትን ተጠይፈው ወይ እናት አባትን ንብረት አፕግሬድ አድርግላቸው፣ ወይ ደግሞ እናት አባቴ እያሉ ስማርትሊ የሆነ ቢዝነስ ሰርተህ መለወጥ። that's what's my advice የማደርጋችሁ እሱን ነው። ብዙ ሰዎች የሚሸወዱት የሀብታም ልጅ ስለሆኑ ነው። ብዙ ሰዎች የሚሸወዱት ምን ችግር አለው አባቴ ሀብታም ነው ይላል። አይምሰልህ። የአባትና የእናትን ንብረት እነሱ በህይወት እያሉ ብቻ ነው የሚጠቅመን። እነሱ በህይወት ከሌሉ በኋላ ውጭ የተወለደ ልጅ ሁሉ ይመጣብሃል። ወቅ ያኔ ኤክስፔክት ያላረከው ነገር ይመጣብሃል ማለት ነው። ግን እናት አባት ዛሬ እያሉ አንተ ጎበዝ ሆነህ መስራት ከቻልክ ስቲል የእነሱን ንብረት ራሱ ላትፈልግ ትችላለህ። ስቲል እነሱ በህይወት እያሉ ትጦራቸዋለህ። ገንዘብ እኮ አላቸው፣ ሀብታም ናቸው እኮ አንተ እኮ አይፈልጉም፣ ግን ስቲል ታስደስታቸዋለህ። ይሄ ነው ሰው ማለት። አንዳንዱ የእናቱን ሞት የሚጠብቃለ፣ የአባቱን ሞት የሚጠብቃለ፣ ውርስ ወርሳለሁ ብሎ አንተ ያላወቅከው ስንት የተወለደ አለ ውጪ በህግ የሚመጣ 2-3 ዓመት ይፈጃል ገንዘቡን ለማግኘት። አንተ እስከዛ ድረስ አንተ አይምሮ ሁሉ ሌላ ነገር ውስጥ ነው የሚገባው። መጥፎ ነገር ለምደሃል፣ መጠጥ ለምደሃል፣ ተስፋ ቆርጠሃል፣ ዱርዬ ሆነሃል፣ ወይ በሽተኛ ነው የምትሆነው። ስማርት ሰው ከሆንክ ግን እናትና አባትህ ንግድ ላይ ከሆኑ በቂ ነገር ካላቸው ዛሬ ላይ ሆነና ገንዘብ ያዝ። እነሱ በህይወት እያሉ እዛ ሴት ድህነትን ተጠየፉ። ድህነትን ተጠየፉ ወንድሜ። እንደ ድህነት ቆሻሻ ነገር የለም። እንደ ድህነት ክፉ ነገር የለም። እንደ ድህነት መጥፎ ነገር የለም። ወንድም ሴትም ስፔሻሊ ሴቶች ራሳችሁ you have to strong financially strong ከሆንሽ ገንዘብ ካለሽ ወይ ተማርሽ ከሆንሽ ነገ ብታገቢ ባልሽ ያገብርሻል። ወጌነ ካልተማርሽ ገንዘብ ከሌለሽ ዝም ብለሽ ስትገቢ ንቀት ነው የሚሆነው በባልሽ ራሱ። sorry to say that ሪስፔክት አለኝ እኔ በጣም ለሁሉም ታውቃላችሁ። ግን ሴቷም ወይ መማር አለባት ወይ ገንዘብ ሊኖራት ይገባል። by any means ሪስፔክት አድርገሽ ከባልሽ ጋር ለመኖር ራሱ እንጂ ድህነት ተመችቶኛል እያልሽ አንቺም እህቴ ጊዜሽን የምታጠፊ ከሆነ አደጋ ውስጥ ነሽ። keep try ሁሉንም ነገር ሞክር። ህገወጥ ነገር ብቻ አትንካ እንጂ ለመሻሻል ለመለወጥ በሮችን አንኳኳ በደንብ አድርገህ። አንዳንዱ እንዲህ ነው የሚያንኳኳው ነው አንኳኳ እንደዚህ ምንም አያሳስርም። በር ማንኳኳት ስራ መሞከር አያሳስርም። ወንጀል ነክ ብቻ አትሞክር። ሊያሳስር የሚችል ህገወጥ ነገር አትሞክር። ህግ አትጣስ። የመንግስትን ህግ አትጣስ። ህግ አክብር። መንግስትን ታዘዝ። ጸጽት። ይሄ ፖለቲካ አይደለም። ነፍሴ ስትፈልግ ተቀበል፣ ስትፈልግ አትቀበል፣ መብትህ ነው። መንግስት ህግ መታዘዝ፣ መንግስትን መታዘዝ፣ ህግን መታዘዝ ሸሪዓዊ ተግባር ነው። ህልምህንም እውን የምታደርግበት ነገር ነው ማለት ነው። ዛሬ ምንድን ነው ግን ሞቲቬሽናል ስፒከር ይላል።
ሰዎችን ብዙ ነገር አውቃለሁ። ብዙ የሀብታም ልጅ ነን ብሎ ዛሬ የሚንጠባረሩ ልጆች ስማርት ኢነፉ ነው ዛሬ አባት እናታቸው በህይወት እያሉ እናት አባትን እየጦርክ ሰርተህ ራስን የማትቀይር ከሆነ የአባትን ንብረት የምትጠብቅ ከሆነ የእናትን ንብረት የምትጠብቅ ከሆነ ትረስት ሚ ያ ስኬት አይመጣም። አንዳንድ ሰው አጋጥሟቸው አይቀም በህይወት ከሞቱ በኋላ የማትጠብቀው ሌላ ልጅ ይመጣል ከውጭ ወንድም የሆነ አንተ ግን የማታውቀው የማትጠብቀው እዳ ይመጣብሃል አባት ላይ። ስለዚህ you have to smart ዛሬ አባት እዳ የሚኖሩበት ምንም የሚኖሩበት ግን ከቻልክ የእሱን ቢዝነስ አፕግሬድ አድርግለትና አንተም የራስን ነገር ያዝ። ካልሆነ ግን በሆነ ኢንቨስትመንት ተሰማርተህ እንዲያግዝህ አድርገህ ጨዋ ልጅ ሆነህ ስታስበው አንተ ቃሚ ከሆንክና አንተ ዱርዬ ከሆንክ አንተ ጠጪ ከሆንክ አንተ በሰዓት ቤት የማትገባ ከሆነ አንተ እናትን የማታከብር ከሆነ አባትን የማታከብር ከሆነ በምን አምኖ ነው ብር የሚሰጥህ? አባትስ ቢሆን ሊሰጥ አይችልም፣ አይተማመንብህማ። አንዳንድ ልጆች አሁን አይታችሁ አታውቁም? ቤተሰብ 4-5 ልጅ ኖሮት አባት በልጁ አይተማመንም። እንዴ እኔ በዚያ ልተማመንን ነው የሚለው። አንዳንድ ልጅ ደግሞ በጣም አባቱ የሚኮራበት እናቱ የምትኮራበት ዲስፕሊን ያለው ገንዘብ ከየት አግኝቼ ለልጄ ሰጥቼ ልጄ ሰርቶ ይለወጣል ብላ የምታስብ እናት አለ ልጅ። ያንተ አይነት እሱ መሆን አለበት። እስቲ ራስህን ጠይቀው። ቤተሰቦች ምንም ላይኖራቸው ይችላል ዛሬ ብር ቢኖራቸው ግን እውነት አንተን አምኖ ብድር እንኳን ብታገኝ አምኖ ይፈርሙልሃል? ስታስበው አይፈርሙልህም። መጥፎ ልጅ ከሆንክ ጠጪ ዱርዬ ከሆንክ እነሱ ራሱን ማታከብር ከሆነ ገባህ አይደለ? ስለዚህ እናት አባትህ በህይወት እያሉ ተጠቀምባቸው። አለዛ አባቴ ሀብታም ነው ብለህ እናቴ ሀብታም ነች ብለህ በእነሱ ውስጥ ትኖራለህ ብለህ እያሰብክ ከሆነ እነሱ አንድ ነገር በሆኑበት ሲሆኑ የማይመጣ ጉድ የለም። እኛ ብዙ ጉዶችን አይተናል፣ ብዙ ነገሮችን አይተናል፣ ብዙ ዳገቶችን ወጥተናል፣ ቁልቁለት ወርደናል። የብዙ ሰው ታሪክ ደግሞ አውቃለሁ ወንድሞች። ብዙ ሰው በውስጥ ያወራኛል በስልክ፣ ብዙ ሰው ሽምግልና ይጠራኛል። ሌላ ነገር ሆኜ እንዳይመስልህ ጥሩ ሰው ስለሆንኩ ነው። እኔ ጥሩ ሰው ነኝ። አንተ መብት ነው መጥፎ ነህ ማለት፣ ግን እኔ ጥሩ ነኝ እጅግ በጣም ለሰው ክብር አለኝ። ንግግሬን አውቃለሁ። የማይሆን ቦታ ልታየኝ አትችልም። መጠጥ ስጠጣ ልታየኝ አትችልም። ሰው ሳዋርድ ልትሰማኝ አትችልም። የሆነ ነገር ሳደርግ ልታየኝ አትችልም። ልጅህ ነኝ መንሱር ዲኤንኤ ያምጣ ምን ችግር የለብኝም። በተለይ ተወልደህ አድገህ እዚህ ደረጃ ደርሰህ ኮሜንት መጻፍ ከቻልክ ኦልሬዲ አድገሃል ማለት ነው። ከመሆን ዲኤንኤ ያምጣ ሐላል ከሆንክ ችግር የለውም። ሐራም ውስጥ አልገባም። ስለዚህ ወንድሞቼ ዛሬ ላስታውሳችሁ የፈለኩት በተለይ እናት አባታችሁ በህይወት ካሉ አንደኛው የሀብታም ልጅ ከሆንክ ስማርት ሁን። እናት አባት በህይወት እያሉ የቤት ኪራይ እየከፈልክ ስላልሆነ ተጠቀምባቸው ዛሬ ለለውጥ። እናት አባት ደግሞ ምንም ሊያደርጉልህ አቅሙ ከሌላቸውና ጀስት አንተንና የቤት ኑሮ ብቻ መኖር የሚችሉ ከሆነ ዩ ሃቭ ቱ ስማርት። ድህነትን ጥላው፣ ድህነትን ተጠይፈው። እንደዛ አይነት ሌብል ቤተሰብ ካለ በህይወት እነሱ እያሉ ልትጦራቸው፣ ልታስደስታቸው ይገባል። በተለይ ገበያቸው ትንሽ የሆኑ ሰዎች ያው እንደሚታወቀው ከሚያገኙት ገቢ አኳያ የምግብ መብላት እንኳን ያምራቸዋል። ብዙ አይነት ነገር ይፈልጋሉ። ያንን ነገር ግን አንተ ልጅ ሆነህ ተወልደህ አድገህ ድህነትን ተጠይፈህ እንደ ሰው ሰርተህ ተለውጠህ እነሱ በህይወት እያሉ ጦርካቸው ማለት እሴት ከዚህ በላይ ደስታ ምን አለ ወንድሜ? ፈጣሪ ምስክሬ ነው። የድሃ ልጅ ሆነህ እናት አባትህ በህይወት እያሉ ፈጣሪ አንተን ስኬታማ አድርጎ እነሱን እንደማስደሰት ምንም ነገር የለም። እናት አባቴን እኔ እንደማስደሰት ምንም ነገር የለም በዚህ ምድር ላይ። ትረስት ሚ የስ ይሄን ደግሞ አደርጋለሁ ብለህ ከሄድክበት ታደርገዋለህ። ግን ድህነትን አሁንም
ጓደኞችም እንደዛ ናቸው ማለት ነው ግን አስተሳሰብን ከፍ ካረግ ይሄን አርጊ እንዲሁኝ በዚህ ሁኔታ ይሄን አርጊ እናቴን ጦሪያት አባቴ በህይወት እያለ እንደዚህ ልብስ ገዝቼለት በሳምንት ይሄን አርጊላቸው ካልክ ፈጣሪ ምስክሬን ፈጣሪ ይረዳሃል ግን አንተ ድህነትን እየተመኘው ሀብት እንዴት ይመጣል አንተ ጋር በምን መልኩ ሊመጣ ይችላል እየተመኘ ያለው ድህነቱ ነው ሊሆን ይችላል አንዳንድ ሰው ፕሬዝዳንት ሆናለሁ ብዬ እኔ ሳወራ ህልሜም ነው መብቴም ነው ህልም ውስጥ ነው ያለው ሉኛል ኦፍ ኮርስ ህልም ውስጥ ነው በህልም ነው የተናገ ህልሜን ነው ብዬ ነው ማወራው ፕሬዝዳንት ሆናለሁ ብዬ ሳወራ ልንገር ዛሬ ላይ የማወራው ንግግር የዛሬ 10 አመት በቪዲዮ ቢወጣብኝ የሚያሸናቀኝ ንግግር ላለመናገር ስለምፈልግ ነው ከ10 አመት በኋላ ፕሬዝዳንት ሆናለሁ ብዬ ማስበው ነው እንደኔ ግን ጎል ካላስቀመጥክ ምንም ነገር በቃ ተስፋ የሆነ ኤጅ ላይ የሆነ በዚህ ኤጅ ይሄን አረጋለሁ በዚህ አመት ይሄን አረጋለሁ ብለህ እቅድ ካላደረክ ዛሬ የምትጽፈው ኮሜንት ስድብ ነው የምትሰራው ቪዲዮ ስድብ ነው ዛሬ የምታደርገው ሶሻል ሚዲያ ላይ የምታወራው ወሬ ነገ ቤተሰቦች የሚያፍሩብህ ነው እናት አባት የምታፍርብህ ነው ጓደኞች የሚያፍሩብህ ነው ተስፋ ሳይኖር ሲቀር ነው እንደዛ የምትሆነው እንደኔ ግን የዛሬ 10 አመት ፕሬዚደንሻል ህልም ቢኖር ትልቅ ህልም ቢኖር መጥፎ ነገር አትሰራም ሲጀመር ዛሬ ላይ ለምን ህልም ትልቅ ነው ውስጥ ያለው ትልቅ ነገር ነው ለዛ ነው ህልም ይኖራችሁ ብዬ የምነግራችሁ ሁሌ እቅድ ይኖራችሁ ራዕይ ይኖራችሁ ማለት ይሄን ነው እንጂ ነፍሴ መንሶ አመ ፕሬዝዳንት ቱዴይ ፕሬዝዳንት ነኝ እኔ አሁንም ቢሆን በፕሬዝዳንት ሌቭል ነው የምኖረው ኢትዮጵያ ያበደ እዛ ውስጥ ነው የምኖረው ነፍሴ ዛሬ ጥበቃ ካስፈለገኝ ጥበቃ አለኝ መኪናም ካልክ ጽድት ያለ መኪና ነው ሱፍም ካልክ ጸዳ ያለ ሱፍ ነው ፕሬዝዳንትነቱን ፈልጌው አይደለም ነገር ግን ህልም ስላለኝ ህልሜ ነው ብዬ ስለምናገር ዛሬ ላይ ሆኜ ኦኬ ነፃነት ሌባ ምትለው አንደጋገምሽ ይሄው ላስገባሽ በእናትሽ ላይ ግቢ ይሄው ከስልክ ይልሻለሁ ግቢ በጣም ማለት ነው በጥሩም ባናን አጥንፋች ስታነ እኮ ምንም የለ ለምን እንዳለው ሰው አቅታር እሺ ቆይ ተረጋጋ ወንድሜ ሁሉ ነገር ብርቅ ያው ነው እኔ በምን እንደምጣላ ልንገር አንተ ከነዳልቻ ጋር የአዲስ ከመጣው አማራ ጠል ከነሱ ጋር ማውራት ራሱ አንተ ትልቅ በጣም ለራስ የምትሰጠው ቦታ እንትን አይደለም በቃ ወደ ፖለቲካ ወሰድኩ ለዛ ነው ያስወጣው ግን የታለ I have to block you አሁን ይሄ ሰው ፐርሰናሊ እኔን አይደለም የጠላው ወደ ፖለቲካ ወሰደው ይሄው አየው አይደል ምንድነው ተፋቴ ለዛ ነው እኔን ያስገባው ጎትቺ ምንም ነገር አሁን ኤቪደንስ እንኳን የለውም ቺስታ ነይዳ ነፍስ ቺስታ ብትሆን $300 ከፍለ አትቀመጥም ቺስታ ብትሆን እንደዚህ ነው ላይፍ አትኖርም እርግጠኛ ሆኜ የምነግርህ የሴት ፎቶ አስቀምጠ ስምህን ነፃነት ብለህ የውሸት ኖሮ የምትኖረው አንተ ነህ እኔ ቆዩ ላይቭ ገብቼ ያወራው ነው በሰው ኮሜንት አድርግልኝ ፕሊዝ አንዴ ፕሊዝ ኮሜንት አድርግልኝ ይሄማ ብሎክ መደረግ አለበት ምንም አይጠቅምም አሁን እሱ ጥላቻ ሌላ ታሪክ ነው በቃ ሌላ ምንም ነገር የለበትም ዳልቻ ጋር የወሰደኝ ሌላ ታሪክ ነው ምንም ነገር የለህም ሌላ ታሪክ ነው ዴፊኒትሊ ሌላ ጥላቻ ነው እንጂ ይሄ በምንም ከኔ ጋር የሚገናኝ ነገር የለውም ወደ ሌላ ነገር ነው የወሰደው አሁን በእርግጠኝነት ወይ ያንተ ብሔር ሆን ወይ የሆነ ነገር ካንተ ጋር ቢገናኝ እዛ ወደዚህ ነው በነገር እንደው የውሸት ፎቶ የውሸት ስም አስቀምጦ ሶሻል ሚዲያ ላይ መምጣት ከዚህ በላይ ሌብነት የለም ይሄ ትልቅ ሌብነት ነው ስለዚህ ሰውን በዘር አትጥሉ ወንድሞች ሰውን በሃይማኖት አትጥላው የፈለገ ነገር ቢሆን ልንገር አይ አም ኦሮሞ yes ልድገምልህ ኦሮሞ ነኝ በጣም ፕራውድ ሆነበታለሁ በዚህ ደግሞ እጅግ በጣም ፕራውድ ሆነበታለሁ ለበመሰለ እንደዛምለ ኦሮሞ ነኝ ብዬ ስናገር አማራ አልሰድብም እኔ አማራም ጀግና ነው ክብር አለው ብዬ ስለማስብ አብይ አህመድን ፕራይም ሚኒስተሩን ወደዋለሁ ስል ዘመነ
ካሴን አላንቋሽሽም መብት ነው አንተ እሱን የመውደድ እኔም ደግሞ የዚህኛውን የመውደድ መብት አለኝ ኦሮሞ ነኝ ብለህ ስታወራ የሌላውን ዘር ስታንቋሽሽ ብቻ ነው ዘረኛ